እኔ ለእናንተ የማልሆነው የለኝ። እናንተ እኔን አይታችሁ ልክ እንደኔ የሶሻል ሚዲያ ላይ ሰርታችሁ ገንዘብ እንድታገኙ ስለምፈልግ ነው ማሳያችሁ። እቺ በቀይ ያከበብኩባት እንደምትመለከቷት ኢንቪቴሽን ትባላለች። በኢንቪቴሽን እዛው ፕላትፎርም ላይ እንዴት ገንዘብ መስራት እንደሚቻል ነው ማሳያችሁ። 883,000 ኢንካም እንዳርጋለሁ ማለት ነው፣ አግኝቻለሁ። ኢንካም ማለት ያው ማግኘት ማለት ነው። እዚች ጋር እንደምትመለከቷት ያገኘዋት ናት። እዚች ጋር ሪሲቭ የምትሏት ትታያላችኋለች። አሁን ይሄን ሪሲቭ የሚለውን ብነካው እዚህ ጋር 82,000 መቀበል እችላለሁ ማለት ነው። ግን ውድድር ስላለብን አሁን ላይ መቀበል አልችልም። ከዛ ስቀበለው ቀጥታ ወዴት ነው የሚሄደው? ወደዚች ጋር ነው የሚመጣው። ወደዚች ጋር ይመጣል። እዚህ ጋር 339,794 አለኝ። ከዛ እሱ እንዴት ነው የማደርገው? ይሄንን ፖይንት የሚለውን አንድ ጊዜ ስነካው በዚህ መልኩ ይመጣል። ፖይንት የሚለውን አንድ ጊዜ ስነካው እንደዚህ እንደምትመለከቱት በዚህ መልኩ ይመጣል። ከዛ አሁንም መልሼ የምነካው እዚች ጋር ዊዝድረናው የምትለውን ነው የምነካው። ዊዝድረናው የምትለውን ስነካት እንግዲህ ይሄ በ5 ቀን ነው ይሄንን ያገኘሁት በኢንቪቴሽን ብቻ $33 ከ95 ሳንቲም ዶላር ነው ቤተሰብ፣ ይሄ ዶላር ነው። እሺ ከዛ በኋላ ምንድነው የማደርገው? ወደ ባንክ ላስተላልፍ ከፈለኩኝ እዚች ጋር ያለችው ነው የሆነ ቀስት አለ። እናንተ ጋር ሊንክ ምናምን ስላላስገባችሁ አንድ ቀስት ነው። እኔ ጋር ግን እዚህ ጋር የምቀይርበት ፖይንቱን ወደ ብሩን ወደ ሳንቲም የምቀይርበት ሊንክ ስላስገባሁኝ ወደዛ ነው የሚቀይረው። ከዛ እዚች ጋር ትገቡና ቀስቷን ትነኳትና እናንተ እዚህ ጋር ባንኮች ይመጡላችኋል። እንደዚህ ትንሽ ባንክ ከመጣላችሁ እዚች ጋር ትገቡና እዚች በቀይ ያከበብኩባት ጋር ትገቡና እናንተ የምትፈልጉትን ሀገር ታስገባላችሁ ማለት ነው። ለምሳሌ ኢትዮጵያ ከሆነ ኢትዮጵያ ብላችሁ ትጽፋላችሁ ማለት ነው። ኢትዮጵያ ብላችሁ ትጽፉ በዚህ መልኩ ይከፍትላችኋል ማለት ነው። ከዛ እናንተ የምትፈልጉትን ባንክ እዚች ጋር መርጣችሁ ማስገባት ነው። የየትኛው የባንክ ባለቤት እንደሆናችሁ አላውቅም። የዚህ ወይስ የዚህ ወይስ የዚህ ወይስ የዚህ ወይስ የዚህኛው እናንተ በምትፈልጉት መርጣችሁ ማስገባት መብታችሁ ነው። እንግዲህ እኔ ስለ ኢትዮጵያ ባንክ ስለማላቅ ያው እኔ ሁል ጊዜ ግዴታ ደግሞ ምን አደርጋለሁ? ይሄንን ወደ ሳንቲም ቀይሬ ወደ ሳንቲም ማለት ቆይ ላሳያችሁ፣ አንዴ ተመልሼ ላሳያችሁ። ወደ ሳንቲም ማለት ወደዚህ ወደ ኮይን ቀይሬ ወደ ኮይን እዚሁ መሸጥ ይቻላል። የኮይን ነጋዴዎች አሉ እዚህ ላይ፣ ከዚህ ወደዚህ መቀየር ይቻላል። ከዛ እዚህ ላይ ለመሸጥ ከፈለኩኝ ወደ ኮይን ቀይሬ እዚሁ ላይ መሸጥ እችላለሁ። የሚያዋጣውም ከባንክ ከማውጣት ይልቅ ወደዚህ ቀይሮ መሸጥ ነውና እንደዛ ማድረግ ይቻላል። ውዶቼ ኑ እንስራ ወያለሁኝ። ሁላችሁም ኑ እንስራ።